ኬካችን ደርሷል። አሁን ባላህ ፈቃድ እንገለብጠዋለን አብረን ማለት ነው። ቢስሚላህ ይሄው አንደኛው ያው ሁለተኛው ኢንሻአላህ አጥፎና ቢላላ ያው አንደኛው ኬካችን ኢንሻአላህ አንዱ የጾም ነው፣ አንዱ ደግሞ የፍስክ ነው። ይሄው ሁለት ናቸው። ይሄን ይመስላል ኢንሻአላህ። በጣም አሪፍ ነው እና ስሩት። በጣም ግብአቱ ትንሽ ነው፣ ብዙ አይደለም። ይሄንን ሁለቱን ይመስላል ኢንሻአላህ። ይሄው አንድ የጾም አንድ የፍስክ ሁለት ኬኮች ናቸው። በፉርኖ ዱቄት ብቻ ነው የሚሰራው። በጣም አሪፍ ናቸው፣ ሞክሩት። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ሊና ቡታጅራ ዩቲዩብ ቤተሰቦች እንዴት ናችሁ? ሰላም ናችሁ? ኢንሻአላህ ዛሬ ምርጥ የቤት ኬክ የጾም ኬክ እና የፍስክ ኬክ እየሰራው አሳያችኋለሁ ኢንሻአላህ። ቢስሚላህ በመጀመሪያ ይሄው 3 እንቁላል በጣም አሪፍ ኬክ ነው በነገራችን ላይ። ይሄንን 3 እንቁላል ፍጭት አደርጋለሁ። ይሄው ይሄ ደግሞ ቫኒሊያ፣ ይሄንን ቫኒሊያ እናደርጋለን። አንድ ቫኒሊያ ነው። ይሄንን አንድ ቫኒሊያ እንፈጫለን። ዘይት እናደርጋለን። ዘይት ያክል ዘይት ማለት ነው። ሱካር እናደርጋለን። ሱካር በሲኒ 2 ሲኒ ለአንድ ኬክ 2 ሲኒ ሱካር ጨምራለሁ። ቤኪንግ ፓውደር እንጨምራለን። ቤኪንግ ፓውደር 1 ማንኪያ ተኩል፣ የምግብ ማንኪያ 1 ማንኪያ ተኩል ቤኪንግ ፓውደር እናደርጋለን። ይሄው 1 ማንኪያ ተኩል ቤኪንግ ፓውደር አድርገናል። አሁንም እንመታለን። እናደርጋለን 1 ዮገርት፣ ከዮገርት ቀጥለን ደግሞ የብርቱካን ጭማቂ 1 ኩባያ እናደርጋለን። በጣም አሪፍ ኬክ ነው። ትንሽ እንመታለን፣ ብዙ አይደለም። ደግሞ የብርቱካን ፍቅፋቂ ፈቅፍቄ ያዘጋጀሁት ለሽታ ቆንጆ እንዲያደርግልን እንደዚህ እናደርጋለን። ብዙ አንመታውም፣ በቃ አለቀ። ይሄ ያዘጋጀሁት ነፍቼ ለክቼ ያዘጋጀሁት 1 ኩባያ፣ ይሄንን 1 ኩባያ እንትን ማለት ነው የፉርኖ ዱቄት ነጭ። ይሄው 1 ቁጥር የፉርኖ ዱቄት ማለት ነው። ይሄን ፉርኖ ዱቄት ነው። ካረግን በኋላ በጭራሽ ማሽን መጠቀም የለብንም። ይሄው በዚህኛው ማለት ነው እንደዚህ ብቻ እንተዋለን። ምክንያቱም ማሽን ካረግ ነው መጥፎ ነው። ይሄው እንደዚህ ነው ማድረግ ያለብን ቆንጆ ኬክ እንዲሆንልን። ማንኛውም የፍስክም የእንትንም የጾምም የማንኛውን ኬክ ስናደርግ አሁን ማሽን አንነካውም፣ ዱቄት ከጨመርን በኋላ ማለት ነው። በቃ እንደዚህ እናማስላለን። በጭራሽ ማሽን እንዳትጠቀሙ ማለት ነው። ብዙ መምታት ደግሞ አይፈልግም። በቃ ይሄው ጨርሰናል። ይሄው አሁን ጨመርኩ ማለት ነው። ጨርሻለሁ። ኢንሻአላህ መጨረሻ ላይ እንገናኛለን። ይሄው ኬኬ አውጥቻለሁ። ኢንሻአላህ ቆርጬ እንትን እላለሁ። በጣም አሪፍ ኬክ ነው። ኢንሻአላህ ይሄን ይመስላል። 2 ነው የሰራሁት። አንዱ የፍስክ ነው፣ አንዱ የጾም ነው። አንዱ ያለ እንቁላል በብርቱካን ጭማቂና በብርቱካን ፍቅፋቂ ብቻ ነው የሰራሁት። አንዱ ደግሞ በወተትና በምናምን ነው። ኢንሻአላህ እመለሳለሁ። ይሄን ይመስላል ኬኩ። ማሻአላ ነው። ስቆርጠው ደግሞ አሳያችኋለሁ ኢንሻአላህ። ዋው ኬክ ወጥቷል ኢንሻአላ። ይሄን ይመስላል። አንዱ የፍስክ ኬክ ነው፣ አንዱ ደግሞ የጾም ኬክ ነው። ይሄው ሁለቱም ማሻአላ ናቸው። በጣም አሪፍ ኬክ ነው። በጣም በትንሽ ግብአት ነው የተሰራው። በፉርኖ ዱቄት እና በቤኪንግ ፓውደር፣ በዘይት፣ በእንቁላል
በእነዚህ ብቻ ነው የተሰራው። የሰራሁትን አሳይቻችኋለሁ። ይሄን ይመስላል። ሁለቱም የተለያዩ ናቸው። ኢንሻአላህ እንትን ስል ደግሞ አሳያችኋለሁ። ቆራርጬ ምናምን አዘጋጅቼ ይሄ እንዳወጣሁት ነው። ገና በፍረን እንደወጣ ትኩስ ነው። እመለሳለሁ ኢንሻአላህ። ከኬኩ ቀጥለን ደግሞ ይሄው መችቡስ ወይም አሳ እንሰራለን አብረን ኢንሻአላህ። ያለውን ነገር አሳያችኋለሁ። ይሄው ቅመም አርጌ አጥቤ በሎሚ ምናምን አጥቤ ቅመም አርጌ ያለው። በመቀጠል ደግሞ የአሳ መችቡስ ወይም መችቡስ እንሰራለን ኢንሻአላህ።